መቀደስ ትፈልጋላችሁ? ለምንድን ያልተቀደሳችሁ ታዲያ? ሰው ስሙ ብቻውን ቅዱስ አይሆንም። ብዙ ጊዜ እኛ ያው በስራ ማናገኘውን ቅድስና ነው መሰለኛ በልጆቻችን እንደዚህ አድርገን ቀጽለን ቅዱስ ምናምን እንላለን እንጂ ለሰው ቅዱስ የሚለው ስም ብቻውን አይሰጥም። ስንት ዓመትኛ ለፍተን ልፋታችን እንደዚህ አይቸልሱበታል ማለት ነው። የማንም መጫወቻ አረጉት እኮ በቃ የዩኒፎርም እኮ ክብሩን አጣ ምናምን ይባላል። እና ሰው ደስ አይለውም ከኋላ የመጣው ሲቀድም አይደል? በጾም ጊዜ አንድ ሰው ተሳስቶ እንደው የሆነ የፍስክ ምግብ ከበላ ምንድነው የሚያደርገው? በቃ አባቴ ጋር ሄጄ እስክረጭ ድረስ ያር ይልና ይቀጥልበታል በዛው እንጂ አይ ስህተት ነው ብሎ ወደ ማረም አይመጣም። ቅድስና የሰው ልጆች የተፈጥሮ ጥሪ በራሱ ነው። በመጽሐፍ ቅዱስ ስናነብ በኦሪት ዘፍጥረት ምዕራፍ 1 ምዕራፍ 2 ላይ ስናነብ እግዚአብሔር የሰው ልጅ እንደፈጠረው ይናገራል። ምዕራፍ 2 ላይ እግዚአብሔር የሰው ልጅ ከፈጠረ በኋላ ተመለከተው እጅግ መልካም ነበር ይላል። ምን ነበር? እጅግ ምን ነበር? መልካም ነበር። ስለዚህ እግዚአብሔር የሰው ልጅ ሲፈጥረው እጅግ መልካም አድርጎ ነው የፈጠረው። ስለዚህ ባህሪያችን በራሱ ለመልካምነት፣ ለበጎነት፣ ለቅድስና በጣም ያዘነበለ ነው። የቤተክርስቲያን ሊቃውንት ደግሞ እንደሚነግሩን አዳም ሲፈጠር የነበረበት የቅድስና ማዕርግ 8ኛው ማዕርግ ላይ ነበር ይላሉ። ወይም በቤተክርስቲያን የነገረ ቅዱሳን ትምህርት 10ቱ ማዕርጋተ ቅዱሳን የሚባሉ አሉ አይደል? 8ኛው ላይ ነበር አዳም ሲፈጠር ይላሉ። ምን ማለት ነው? አዳም ፍጹም አይደለም፣ ነገር ግን ደግሞ ለፍጹምነት ምን ያደረገ ነበር? የቀረበ ነበር። ለአዳም ከመውደቅ ከመርከስ በኃጢአት ውስጥ ከመገኘት ይልቅ ፍጹምነት ለሱ በጣም የቀረበ ነበር እና እግዚአብሔር የሰው ልጅ ሲፈጥረው ገና በተፈጥሮ ጊዜ ንጹሕና ቅዱስ አድርጎ እንደፈጠረው መጽሐፍ ቅዱስ ይናገራል። እሱ ብቻ አይደለም ተልኳችንም በራሱ ቅድስና ተልኮ ነው ያለን። ቅዱስ ጳውሎስ በዚሁ በመልእክቱ ላይ ሲናገር ምን ይላል? በኤፌሶን መልእክቱ ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና ይላል እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ የተፈጠርነው መልካሙን ስራ ለማድረግ ነው። ስለዚህ እግዚአብሔር ሲፈጥረን የተፈጥሯችን አንደኛው ዓላማ ቅድስና እንደሆነ አሳይቶናል፣ ነግሮናል ማለት ነው። ምንም አዳም ቅዱስ ሆኖ ቢፈጠርም በኋላ ግን የእግዚአብሔርን ሕግ ስላፈረሰ አትብላ የተባለውን ዕፀ በለስ ከበላ በኋላ ሕግ አፍርሶ ከአምላኩ ጋር ተጣላ፣ ከእግዚአብሔር ወጣ። ከእግዚአብሔር ከወጣ በኋላ የሚቀድስ የሚያነጻ አምላክ ስለሆነ እግዚአብሔር ስለሆነ ካነጻው ከቀደሰው አምላክ ሲርቅ አዳም ያን ጊዜ መርከስ ጀመረ ማለት ኃጢአተኛ፣ በደለኛ፣ ሕግ አፍራሽ ተባለ አዳም ከገነት ወጥቶ ከእግዚአብሔር ፊት ርቆ ሲኖር በበደል ውስጥ ነበር ይኖር የነበረው። ነገር ግን እግዚአብሔር በዚያ የጨለማም ዘመን ሰው በቃ እኔ አንድ ጊዜ ንጽሕናዬን አጥቻለሁ፣ ረክሻለሁ፣ ከእግዚአብሔርም ጋር ተጣልቻለሁ፣ እርሱም ትቶኛል ብሎ ተስፋ እንዳይቆርጥ በዚያ የጨለማ ጊዜ እግዚአብሔር ለሰው ትእዛዝ ሰጥቶ ነበር በሙሴ በኩል። ምን የሚል ትእዛዝ? እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተ ምን ሁኑ? ቅዱሳን ሁኑና። ሰው የበሰበሰ ዝናብ አይፈራም ይባላል። በቃ አንድ ጊዜ እኔ ከበደልኩ ምን ይደረጋል ብሎ ወደ በደል ጭልጥ ብሎ መሄድ እንጂ ንስሐ ትዝ አይለውም። በጾም ጊዜ አንድ ሰው ተሳስቶ የሆነ የፍስክ ምግብ ከበላ ምንድነው የሚያደርገው? በቃ አባቴ ጋር ሄጄ እስክረጭ ድረስ ያር ይልና ይቀጥልበታል በዛው እንጂ አይ ስህተት ነው ብሎ ወደ ማረም አይመጣም። እና የበሰበሰ ዝናብ አይፈራም ብሎ ሰው በክፋት በኃጢአት በበደለኝነት ውስጥ ጭልጥ ብሎ እንዳይጠፋ በዚያ የጨለማ ዘመን እግዚአብሔር በሚችለው በአቅሙ ራሱን ነፍስና ስጋውን ከሚያረክሱ ከክፋት ነገሮች እንዲጠብቅ ተስፋ ሰጥቶት ነበረ። እኔ ቅዱስ ነኝና እናንተ ምን ሁኑ? ቅዱሳን ሁኑ፣ ራሳችሁን ከክፋት ለዩ እያለ በዚያ የጨለማ ዘመን እግዚአብሔር ለሕዝቡ ይህን መልእክት ሰጥቶ ነበር። በሐዲስ ኪዳን ደግሞ አምላካችን እግዚአብሔር ሰው ከሆነ የእኛን ስጋ ለብሶ ከመጣ በኋላ ከሰጠን ነገሮች መካከል ወይም ከመለሰልን ነገሮች መካከል አንደኛው ይህን ንጽሕናችንን ነው። ንጽሕናችን ተመልሶልናል ብቻ አይደለም፣ በሐዲስ ኪዳን ደግሞ የተሰጠን ክብር በራሱ ከፍ ያለ ነው። ሰው በጎ ስራ ቢሰራ ለእግዚአብሔር ሕግ ቢታዘዝና ከአምላኩ ጋር ቢኖር መቀደስ መንጻት ብቻ ሳይሆን አምላኩን ወደ መምሰል ማደግ ይችላል። ማንን ወደ መምሰል? እግዚአብሔርን ወደ መምሰል ማደግ ይችላል። ስለዚህ ክርስቶስ መጥቶ በዕለተ ዓርብ በፈጸመው የቤዛነቱ ስራ አዲስ የምንሄድበት በቅድስና በንጽህና የምንሮጥበትን የመዳን መንገድ ቅዱስ ጳውሎስ እንደሚናገረው መርቆ ሰጠን። ስለዚህ በሐዲስ ኪዳን ደግሞ
ጥሪያችን በራሱ ቅድስና ነው። ለዚያ ነው ቅዱስ ጳውሎስ መልእክቱን ለሚጽፍላቸው ወገኖች ለቆሮንቶስ ክርስቲያኖች ቅዱሳን የሆኑ ዘንድ በጌታ ለተጠሩ ይላል። ምን የሆኑ ዘንድ? ስለዚህ ክርስቲያን ማለት ምን ማለት ነው ብለህ ብትጠይቀኝ ክርስቲያን ማለት ቅዱስ ለመሆን ምን ያደረገ የተጠራ ማለት ነው። የተጠራ ማለት ስለዚህ የተፈጥሮ የመጠራታችን ዓላማ በራሱ ለቅድስና እንደሆነ መርሳት የለብንም። እናንተ ኮርስ ስትማሩ፣ ቤተክርስቲያን መታችሁ ስታስቀድሱ፣ ሌሎቹንም በጎ ስራዎች ስትሰሩ ዓላማው ቅድስና መሆን አለበት። ቤተክርስቲያን መታችሁ ኮርስ የምትማሩት ለጠቅላላ እውቀት ከሆነ አይጠቅማችሁም። ምክንያቱም እውቀት ብቻውን ሊያድን ይችላል። እኛ ግኖስቲካውያን አይደለንም። ግኖስቲካውያን እውቀት ያድናል ብለው የሚያስቡ ናቸው። እኛ ግን እውቀት ሕይወት ካልተጨመረበት ምን አያደርግም ነው አያድንም። የምናውቀው በራሱ ምን ለማድረግ ነው? ለሕይወት ለመኖር ነው የምናውቀው። የምናውቀውን የማንኖረው ከሆነ የምናውቀው እውቀት በኋላ መጠየቂያ ይሆነናል። እያወክ ለምን አላደረክም ብሎ እግዚአብሔር ይወቅሰናል በዚህ። ስለዚህ በክርስትና ሕይወት ውስጥ የትኛውም አይነት እንቅስቃሴ መጨረሻ ግቡ ዓላማው ቅድስና መሆን ይጠበቅበታል። እኛ ክርስቲያኖች ራሱ ለቅድስና የተጠራን እንደሆንን መርሳት የለብንም ነው። ስለ ሰው ቅድስና ቤተክርስቲያን በጣም በሰፊው ታስተምራለች። ስለምታምን ሰው ቅዱስ መሆን ይችላል ብላ፣ በአንጻሩ ደግሞ ስለ ሰው ቅድስና ሲነሳ እንደው በጣም የሚጸናቸው ደግሞ በውጭ ያሉ ወንድሞች እህቶች አሉ። እንዲህ ሰው እንዴት ቅዱስ ይባላል? መጽሐፍ ቅዱስ ላይ እኮ አንተ ብቻ ቅዱስ ነህ ተብሎ የተነገረው ለማን ነው? ከአንተ በቀር ቅዱስ የለም የተባለው ለእርሱ ለእግዚአብሔር ነውና ሰውን እንዴት ቅዱስ ስላላችሁ ብለው ጥያቄ የሚጠይቁ ሰዎች አሉ። እውነት ነው፣ ስለ እግዚአብሔር ቅድስና በመጽሐፍ ተጽፎልናል። ነገር ግን እግዚአብሔር ብቻ ነው ደግሞ ቅዱስ አይልም መጽሐፍ ቅዱስ። ከእግዚአብሔር ውጭ ደግሞ ፍጡራንም ቅድስና እንደሚኖራቸው መጽሐፍ ቅዱስ ይናገራል። ይህን የቤተ ክርስቲያን ሊቃውንት ሲለዩልን ቅድስና ሁለት አይነት ነው። የመጀመሪያው የጸጋ ቅድስና የሚባል አለ። ሁለተኛው ደግሞ የባህሪ ቅድስና የሚባል አለ። የጸጋ ቅድስና እግዚአብሔር ለሰው ልጆች ለፍጡራን የሚሰጠው የሚያካፍለው ነው። ከእግዚአብሔር የምንወስደው የምንቀበለው ነው። የባህሪ ቅድስና ደግሞ ከማንም ያልተቀበለው ያልተዋሰው በራሱ ከራሱ ለራሱ የሆነለት ማለት። እግዚአብሔር ቅድስናው የባህሪ ነው። በእግዚአብሔር ቅድስና ውስጥ ቀዳሽ የለበትም። እግዚአብሔር ቅዱስ እንዲሆን የቀደሰው ወይም ያከበረው አካል የለም። ለዚያ ነው በመጽሐፈ ሳሙኤል ምዕራፍ 2 ላይ ስታነቡ ከአንተ በቀር ቅዱስ የለም የሚል ቃል ተጽፎ ታገኛላችሁ። እንደ አምላካችን ያለ ቅዱስ የለም ትላለች። ምን ማለት ነው? ከአንተ በቀር ቅዱስ የለም ማለት እንደ እግዚአብሔር ቅድስናን በባህሪው ገንዘብ ያደረገ ሌላ ወገን ሌላ አካል የለም። ምክንያቱም እግዚአብሔር ቅድስናን በባህሪው ነው ማለት ሰርቶ ወጥቶ ወርዶ ከዚያ እንደ ክብር እንደ ዋጋ ተሰጥቶት ሳይሆን በባህሪው ገንዘብ ያደረገው ስለሆነ የእግዚአብሔር ቅድስና የባህሪ ቅድስና ተብሎ ይጠራል። እንደ እግዚአብሔር ያለ ቅዱስ የለም። በባህሪው ቅዱስ የሆነ ሌላ አካል የለም። እመቤታችንም ስታመሰግን በጸሎተ ማርያም ላይ ምን ትላለች? ስሙም ቅዱስ ነው ትላለች። ምኑም ቅዱስ ነው? ስሙም ቅዱስ ነው ማለት የእግዚአብሔር ስሙ ራሱ ቅዱስ ነው። ስሙ ራሱ ቅዱስ ነው። ስሙ የተቀደሰ ነው ብቻ አይደለም፣ ራሱ ስሙ ቅድስና የባህሪ ገንዘቡ ስለሆነ ራሱ እግዚአብሔር ስሙ ምንድን ነው? ቅዱስ ተብሎ እግዚአብሔር ይጠራል ትላለች። ይሄ የእግዚአብሔር ቅድስና የባህሪ መሆኑን የሚያመለክት ነው። ሰው ስሙ ብቻውን ቅዱስ አይሆንም። ብዙ ጊዜ እኛ ያው በስራ ማናገኘውን ቅድስና ነው መሰለኛ በልጆቻችን እንደዚህ አድርገን ቀጽለን ቅዱስ ምናምን እንላለን እንጂ ለሰው ቅዱስ የሚለው ስም ብቻውን አይሰጥም። ስሙ ቅዱስ የሆነው ማብቻ ነው። ሰው በጎ ስራ ሲሰራ ቅዱስ የሚለው ቃል እንደ ሽልማት ይቀጸልለታል እንጂ ቅዱስ የሚለው ቃል ብቻውን ስሙ የሚሆነው ለእግዚአብሔር ብቻ ነው። ስለዚህ እመቤታችን ስሙ ቅዱስ ነው ብላ ስታመሰግነው ትመለከታላችሁ። እና የእግዚአብሔር ቅድስና የባህሪ ቅድስና ነው። አባቶቻችን በምሳሌ ሲነግሩን ልክ ለምሳሌ የውሃ ባህሪ መርጠብ ነው፣ የእሳት ባህሪ ደግሞ ማቃጠል ነው። ውሃ ይቀዘቅዛል፣ እሳት ደግሞ ምን ያደርጋል? ያቃጥላል። የሚቀዘቅዝ እሳት አይታችሁ ታውቃላችሁ? ውሃ ደግሞ ካቃጠለ እየተነነ እየጠፋ ነው ማለት ነው። ስለዚህ ለእሳት ባህሪ መቀዝቀዝ፣ ለውሃ ባህሪ ደግሞ ማቃጠል እንደማይስማማ ለእግዚአብሔር ባህሪ ንጹሕ ሲሉት እግዚአብሔር ርኩሰት የሚስማማው አይደለም። እግዚአብሔር ቅዱስ ሲሉት ጻድቅ ሲሉት ኃጢአት የሚስማማው አይደለም። እና የእግዚአብሔር ባህሪ ያለ ርኩሰት ንጹሐን እንደሆኑ አባቶቻችን ይናገራሉ። ስለዚህ የእግዚአብሔር ቅድስና ኮንዲሽናል አይደለም፣ በሁኔታዎች የሚወሰን አይደለም። እግዚአብሔር ቅዱስ ሆኖ ሲኖር ኃጢአት የሚስማማው ጊዜ አለ እንዴ ተብሎ አይጠየቅም። ለእግዚአብሔር ሁል ጊዜ እግዚአብሔር ያለምንም ቅድመ ሁኔታ ምንድን ነው?
ቅዱስ ሆኖ ለዘላለም የሚኖር አምላክ ነው። ለዘላለም የሚኖር አምላክ ነው። ይሄ ባህሪ ቅድስና ነው። የጸጋ ቅድስና ደግሞ እግዚአብሔር ለሰው ልጆች በስጦታ የሚሰጠው ነው። ጸጋ ማለት በራሱ ስጦታ ማለት ነው። ቅድም በርዕሳችን ላይ ያነሳ ነው። ከቅድስናው ምን እናረግ ዘንድ እንካፈል ዘንድ ለጥቅማችን ምን ያደረገናል? ስለዚህ የሰው ልጅ ቅድስና ከእግዚአብሔር የሚካፈለው ነው፣ የሚወስደው ነው። ጸጋ ማለት እሱ ነው፣ የምንካፈለው ማለት። ስለዚህ ሰው ቅዱስ ነው ስንል ቅድስናውን ያገኘው በራሱ ሳይሆን ከማን ወስዶ ነው? ማን አካፍሎት ነው? እግዚአብሔር አካፍሎት ነው ሲባል ደግሞ እግዚአብሔር ጋር የሚጎድል ነገር የለም። ለምሳሌ እኔ እሳት እያበራሁኝ አንድ ሰው መጥቶ ከኔ እሳት ላይ ጧፉን ወይም ሻማውን ቢያበራ የኔ እሳት ይጎርላል? መልሱ እንጂ ይጎርላል? አይጎርልም። ስለዚህ እግዚአብሔር ቅድስና ለኛ ያካፍላል ሲባል ካለው ላይ ልክኛ ስንወስድ የሱ ይጎርልበታል ማለት እንዳልሆነ እንድታስቡትም ነው። ስለዚህ ሰው ቅድስናን ከእግዚአብሔር በጸጋ በስጦታ መልክ ያገኛል። ቅዱስ ባስልዮስ የተባለ የቤተክርስቲያናችን አባት ይህም በምሳሌ ሲያስረዳን፣ ለምሳሌ እሳትና ብረትን ብንወስድ ይላል። እሳት ያቃጥላል። ብረቱስ ባህሪው ምንድን ነው? ብረት ያቃጥላል? ይቀዘቅዛል? ይቀዘቅዛል። እሳትና ብረት ሲገናኙ ደግሞ ብረቱ ምን ማድረግ ይጀምራል? ማቃጠል ይጀምራል። ማቃጠል የእሳቱ ነው የብረቱ ባህሪ ነው። ስለዚህ ብረቱ ያቃጠለው ከእሳቱ ምን አድርጎ ነው ማለት ነው? ተውሶ ነው ማለት ተጋብቶበት ነው። ከዚያ ብረቱ ማቃጠል ብቻ አይደለም፣ በኋላ ሲቆይ ደግሞ የብረቱ መልክ ወደ ማን ይመጣል? ወደ እሳቱ ይመጣል። ይሄ ለቅድስና ምሳሌ ነው። ሰው ያለ እግዚአብሔር የቅድስና ሙቀት የሌለው ቀዝቃዛ ነው። ለዚያ ነው ኃጥአን በባህር አሸዋ ይመሰላሉ። በምን ይመሰላሉ? የባህር አሸዋ ሞቆ አያውቅም። ሁል ጊዜ ምን እንዳደረገ ነው? እንደቀዘቀዘ ነው። እና ጻድቅም ኃጥአንም የመንፈስ ቅዱስ ሙቀት ከነሱ ስለሚለያቸው ሁልጊዜ በቀዝቃዛነት ውስጥ በኃጢአት ውስጥ ስለሚኖሩ በባህር አሸዋ ይመስላቸዋል መጽሐፍ ቅዱስ ኃጥአንን። ስለዚህ እኛ ያለ እግዚአብሔር ቆሪራን ነን፣ በጣም ቀዝቃዞች ነን፣ የቅድስና ሙቀት የሌለን ነን። ልክ ግን ከእግዚአብሔር ጋር ስንገናኝ ከእርሱ ጋር የአንድነት ህይወት መኖር ስንጀምር ያን ጊዜ እግዚአብሔር ጋር በባህሪ ያለው የቅድስና ሙቀት እኛ ጋር በጸጋ ምን ያደርጋል? ይጋባል ማለት ነው። አያችሁ። ስለዚህ ሰው ቅዱስ መባል ይስማማዋል ከማጋ ሲኖር ቅዱስ መባል ብቻ አይደለም ደግሞ የሚገርማችሁ ቆይቶ ደግሞ ልክ ብረቱ የእሳቱን መልክ እንደሚይዘው ሰውም ደግሞ ከእግዚአብሔር ጋር ከሚኖረው የአንድነት ህይወት የተነሳ እሱ በጣም እየጸና ሲመጣ መጨረሻ ላይ ጭራሽ ሰው ማንን ይመስላል? እግዚአብሔርን ወደ መምሰል ይመጣል። እግዚአብሔርን ወደ መምሰል ያድጋል። ይህንን ነው ቤተክርስቲያናችን የጸጋ ቅድስና ብላ የምታስተምረው። ግን ደግሞ ቅድስናችን ሁኔታዊ ነው። ይሄ መርሳት የለብንም። ሁኔታዊ ነው ማለት ምን ማለት ነው? በጎ ስንሰራ ከእግዚአብሔር ጋር ስንሆን ቅድስና ይስማማናል። በጎ ካልሰራን ከእግዚአብሔር ከተለየን ደግሞ መርከስ፣ ኃጢአተኝነት ይስማማናል። ሊቃውንቶቻችን የእኛን ቅድስና በነጠላ ይመስሉታል። አሁን እናንተ የለበሳችሁት ነጠላ ምንድን ነው? ከለሩ ወይም እኔ የለበስኩት ምንድን ነው? ነጭ ነው። ይህን ነጭ ነጠላ አንስቼ ለምሳሌ ጥቁር ቀለም ውስጥ ብከተው ምን ይሆናል? መልሰዋ። እሺ፣ ከጥቁሩ አውጥቼ ደግሞ ቀይ ውስጥ ብከተውስ ቀይ ይሆናል። እና ነጠላው የገባበትን ቀለም ምን ማድረግ ይችላል? ይይዛል። ነጠላ ምን አይነት ቀለም ነው ያለው ብትሉ እንደገባበት ቀለም ነው። እንደገባበት ምን ማለት ነው? ሰው እንዳዋዋሉ ነው ማለት ነው። በጎ ከሰራ እግሩን በሰላም በጽድቅ መንገድ ካቀና ጽድቅ ቅዱስነት ይስማማዋል። ሰው ወደ ክፋት ከሄደ መቀመጫውን ደግሞ ከበደለኞች ጋር ካደረገ ደግሞ ኃጢአተኛ፣ በደለኛ፣ ሕግ አፍራሽ የሚለው ይስማማዋል። የሚገርማችሁ በመጽሐፍ ቅዱስ በቤተ ክርስቲያን አባቶችም ታሪክ ለብዙ ዓመት በንጽህና በቅድስና ኖረው በኋላ ደግሞ መንገድ ስተው የወጡና የረከሱ ሰዎች አሉ። ብዙ ዓመት ሲጋደሉ ኖረው በኋላ ደግሞ ስተው እግዚአብሔርን አሳዝነው ከጽድቅ መንገድ የወጡና ቅዱሳን ተብሎ ሲጠሩ የነበሩ በኋላ ግን ምን ያደረጉ? መልሱ እንጂ የረከሱ በደለኛ የተባሉ በጣም ብዙ አሉ። ለምሳሌ በዚህ በዜና አበው ላይ በማሕሌተ ጽጌም ላይ ተነስቷል። እስጢፋ የሚባል አንድ ጻድቅ ነበር ይላል። ጻድቅ ነበር ነው። እሺ። እና ሲያመሰግን ሊቁ ምን ይላል? ብፁዓን ኃጥአን እለ ተአምረኪ ተወከሉ፣ በተአምርሽ የሚያምኑ ኃጥአን ብፁዓን ናቸው። እምጻድቅ እስጢፋ ዘይትሜካ በጻም አገርሉ፣ በገርሌ ብዛት ብሎ ከሚመካ እስጢፋ ከሚባለው ጻድቅ ይልቅ ባንቺ ተአምር በልጅሽ ቸርነት የሚተማመኑ ኃጥአን የተመሰገኑ ናቸው ይልና እስጢፋ የሚባል ጻድቅ ነበር። እና ይህ ሰው 40 ዓመት በበረሃ የኖረ ነው። ስንት ዓመት?
40 ዓመት ሲጋደል የኖረ ነውና 40 ዓመት በበረሃ ሲጋደል ከኖረ በኋላ አንድ ቀን ከከተማ አንድ ወንበዴ ሰርቆ ሲያባሩት ወደዚያ እሱ ወዳለበት በረሃ ገብቶ ይሸሸጋል እና የተደበቀው ደግሞ እሱ ከነበረበት ዛፍ ላይ ነበር እና ተደብቆ እዛ ዛፍ ስር ቀና ሲል ያን የእግዚአብሔር ጻድቅ ይመለከተዋል። እንዴ እዚህ ሰው የሌለበት በረሃ ውስጥ ምን ትሰራለህ ሲለው አይ እኔማ ለነፍሴ ብዬ እጸድቅ ብዬ እግዚአብሔርን ደስ አሰኝ ብዬ እዚህ በረሃ አለው አለ። እንደዛ ሲለው በጣም ገረመው። እንዴ እኔ የፈለግኩትን እንደዛ በዓለም እንደፈለግኩ እየፈነጨው እየኖርኩ ለካስ ሰው የነፍሱ ጉዳይ አሳስቦት እግዚአብሔርን ደስ ለማሰኘት ወደ በረሃ ይገባል ብሎ አዝኖ የሰራውን በደል ኃጢአቱን ሊነግረው ሊናዘዝ ተጸጽቶ ሊናዘዝ ወደ እሱ ገና መቅረብ ሲጀምር ከዚያ በረሃ ውስጥ አንበሳ ወጣና ሰባብሮ ገደለው እና ሞተ። ሲሞት ያ የእግዚአብሔር ጻድቅ ቅድስና ላይ ደርሶ ስለነበረ መላእክትን ሲወጡ ሲወርዱ ምን ያደርጋቸው ነበር? ያያቸው ነበርና የእግዚአብሔር መላእክት ከሰማይ ወርደው ያቺን ነፍስ በይባቤ በምስጋና በእልልታ ወደ ገነት ሲያስገቧት አየ እና ይህን ሲያይ ተበሳጨ። በጣም ተናደደ። አይ ገነትን የወንበዴዎች ዋሻ አደረጓት አለ። እየሰማችሁ የምኖች ዋሻ? እኛ ስንት ዓመት ተጋርለን 40 ዓመት ጾመን ጸልየን ስንት አድርገን ገና ተስፋ የምናደርጋትን ይሄ ወንበዴ እንደፈለገ ሲፈነጭ ኃጢአትን እንደ ውሃ ሲጠጣ ቆይቶ እንዴት ገነት ይገባል? ገነትን የወንበዴዎች ዋሻ አደረጓት አለ። ይሄ እኛ ጋርም እኮ አለ አይደል? ለምሳሌ እናንተ ስንት ዓመት ኮርስ ተምራችሁ ኳላችሁ መጥቶ እንደው ጥምቀት ላይ ምናምን ዩኒፎርም ወይ የተሻለ ቦታ ቢሰጠው አትናደዱ? ስንት ዓመት እኛ ለፍተን ልፋታችን እንደዚህ ውሃ ይቸልሱበታል ነው አይደል? የማንም መጫወቻ አረጉት እኮ በቃ የዩኒፎርም እኮ ክብሩን አጣ ምናምን ይባላል። እና ሰው ደስ አይለውም ከኋላ የመጣው ሲቀድመው አይደል ይለዋል። እንደዛ አይለውም። እና ያም ሰው ገነትን የወንበዴዎች ዋሻ አደረጓት አለ። ገነትን የወንበዴዎች ዋሻ አደረጓት የሚለው በነገራችን ላይ በጣም ውስጡ ብዙ ክህደት አለበት። እግዚአብሔርን ሙላ መስደብ አለበት ውስጡ። እና ይህንን ሲያደርግ በሰው ላይ መፍረድ ሲጀምር ወዲያው ከዚያ ከተቀመጠበት ቅርንጫፍ ላይ ከዳውና ወድቆ እሱም ተሰባብሮ ሞተ። ሲሞት መላእክተ ጽልመት መጥተው እያዳፉ ወደ ሲኦል አስገቡት ይላል። በእርግጠኛ የተነገረን ይሄ ታሪክ ነው እንጂ ከዚህ ታሪክ በፊት ያ ሰው ምን ያድርግ በውስጡ የነበረውን በደሉን፣ ኃጢአቱን፣ ነውሩን መጽሐፍ ስላልነገረን እንዴት በአንድ ቀን ምናምን ልንል እንችላለን። ፍቱን ግን የሚያውቀው ማ ብቻ? እግዚአብሔር ብቻ ነው። ምን ማለት ነው? ሰው ኖሮ በሰራት በጎ ስራ እግዚአብሔር ያን ቆጥሮለት የልቡን አይቶለት ወደ ገነት ሊያስገባው ይችላል ቅዱስ ብሎ። አንድ ሰው ደግሞ ሲጋደል ቆይቶ ደግሞ መጨረሻ ላይ ከልቡ ያልነቀለው የክፋት ስር ሊኖር ይችላል። ያ የክፋት ስር ደግሞ መጨረሻ ላይ ወደ ምን ሊያወርደው ይችላል? መልሱ እንጂ ወደ ሲኦል ሊያወርደው ይችላል። ታስታውሳላችሁ? የቀኙን ወንበዴ እድሜ ልኩ ሲሰርቅና ቋንጃ ሲቆርጥ ነው የኖረው። በኋላ ግን በመስቀል ላይ ሆኖ ከጌታ በስተቀኝ አልነበር የተሰቀለው? ምን አለው? ጌታ ሆይ በመንግስት በመጣ ጊዜ ምን አድርገኝ አስበኝ ብሎ ጌታውን ሲማጸን ሲለምን ትመለከታላችሁ። እና ያ ሰው አንደኛ መስቀል ላይ ሆኖ መጀመሪያ ከጓደኛው ጋር ሆኖ ይሳደብ ነበር ይላል እኮ ወንጌል ላይ። አብሮ ይሰድበው ነበር ክርስቶስን። ምን እያለ? አንተ የእውነት የእግዚአብሔር ልጅ ከሆንክ ራስህም ምን በል አድን፣ ከዛኛንም አድነን እያለ ይሳደብ ነበር ከጓደኛው ጋር። በኋላ ግን ተጸጸተና ወንድሜ እኛ ስለ በደላችን ይህንን የሚገባንን ፍርድ ተቀብለናል። አንተ እንደው ንጹሕን ሰው ስትናገር አታፍርምን? የእግዚአብሔርን ፍርድ አትፈራምን? በእግዚአብሔር እጅ ተይዘ እንደዚህ ትናገራለህ ብሎ ወንድሙን ገሰጸውና የክርስቶስን ንጽሕና መሰከረ። የሚገርም ነው ለውጡ። አይገርምም? እዛው መስቀል ላይ ሆኖ ሲሳደብ ነበር። እዛው መስቀል ላይ ሆኖ የክርስቶስን ንጽሕና መሰከረ። እኔ በበደሌ ነው የተሰቀልኩት አለ። መጨረሻ ላይ ደግሞ ጌታ ሆይ በመንግስት በመጣ ጊዜ ምን አድርገኝ አስበኝ ብሎ ክርስቶስን ጠየቀው። ዛሬ በገነት ከኔ ጋር ትሆናለህ አለ። በጣም የሚያስደንቅ ነው። ያ ወንበዴ ገነት በመግባት አዳምን ቀድሞታል። አንተ ትቀድሞ ለአዳም በውስተ ገነት። አንተ ወደ ገነት በመግባት አዳምን ምን ታደርገዋለህ? በጣም የሚገርም እኮ ነው። አዳም ያን ሁሉ ዘመን ጸንቶ ጠብቆ ሱባኤው ምኑ በጣም እኮ ከባድ ነው። በዚያ ሁሉ ዘመን አዳም ተስፋ ያደርጋት የነበረውን ገነት ቀድሞ የረገጣት ግን ያ ወንበዴ ነው። የእግዚአብሔር ፍርዱ እንደዛ ነው። ለዚያ ነው የእኛ መጽሐፈ መነኮሳት ላይ አባቶቻችን ሲመክሩ ምን ይላሉ? አንድ የሚሰርቅ ወንበዴ ሌባ ብታይ አትፍረድበት። ይሄ ሌባ ወንበዴ ኃጢአተኛ መጨረሻውማ ሲኦል ነው አትበል። ያን ወንበዴ ስትመለከት ይህ ሰው ምናልባት ከኔ ቀድሞ ንስሐ ገብቶ ልክ እንደዚያ የቀኙ ወንበዴ ገነት በመግባት ይቀድመኝ ይሆን
ብለህ አስብ ይላል። እየሰማችሁ ነው? ኃጢአተኛ በደለኛ ሰው ስታይ ይሄ የማይረባ እንዲህ ብለህ ከመውቀስ ይልቅ እሱ ያየሁት የሚታይ በደሉን ነው። ንስሐውን ግን ያ ሰው ሊያሳይህ አይችልም አይደል? ካህን ጋር ሄዶ መናዘዙን፣ ንስሐ መግባቱን፣ መቁረቡን ሊያሳይህ አይችልም። ያ ሰው በአደባባይ ኑ ተብሎ ሰው ተሰብስቦ አይደለም እንቆርበው። ስለዚህ በማናየው የጽድቅ ስራው ቀድሞን ወደ እግዚአብሔር መንግስት ሊገባ ይችላል። ቅድስና የጸጋ ስለሆነ አያችሁ፣ ሰው ራሱን ከጠበቀ በእግዚአብሔር ጸጋ በቸርነቱ ከተማመነ ከሱ ካልተለየ ቅድስናው ከሱ ጋር ነው። ከእግዚአብሔር የሚወጣ ሰው ግን ይህን ቅድስና እያጣ ይመጣል ነውና ቤተክርስቲያን ሰዎች ወይም ፍጡራን ቅዱሳን ይሆናሉ ብላ ስትናገር እንደ እግዚአብሔር የባህሪ ቅድስና አላቸው እያለች ሳይሆን ከእግዚአብሔር ቅድስናን በምን ይቀበላሉ ነው? በጸጋ ይቀበላሉ ነው። ቅዱስ ጳውሎስ ምን አለ? ትቀደሱ ዘንድ ምን አድርጉ? መልሱ እንጂ ርዕሳችንን ንገሩ። ትቀደሱ ዘንድ ምን አድርጉ? ፈልጉ። ስለዚህ አንድ ሰው ለመቀደስ መጀመሪያ መፈለግ አለበት። እስኪ ጥያቄ ልጠይቃችሁ። ቅድስና ጥሩ ነው አይደለም? መቀደስ ትፈልጋላችሁ? ለምንድን ነው ያልተቀደሳችሁ ታዲያ? ፍላጎት ብዙ ጊዜ እኛ ይምታታብናል። በነገራችን ላይ መፈለግ ማለት ወይ እንደው ብቀደስ ጥሩ ነበር ማለት አይደለም። መፈለግ የሚለውን ቃል ቅዱስ ጳውሎስ በመልእክቱ ላይ በዚህ በፊልጵስዩስ መልእክቱ ላይ ምን ይላል መሰላችሁ? በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ካለ በኋላ ቀጥሎ ምን ይላል? ስለ በጎ ፈቃዱ መፈለግን ይላል። እስኪ በሉ ምንን? ስለ በጎ ፈቃዱ ምን ማድረግን? መፈለግን ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። ምን ማለት ነው? መፈለግ ከማድረግ ያደርሳል። እኛ ወደ ቅድስና ያልደረስነው ፍላጎቱ ራሱ ስለሌለን ነው። አውግስጢኖስ የሚባል የሂፖ ሊቀ ጳጳስ ነበርና እሱ ኮንፌሽን የሚል ወይም ኑዛዜ የሚል መጽሐፍ አለው ስለሰራው ስላደረገው ኃጢአት እና ይህ ሰው ኃጢአትን መተው ይፈልግ ነበረ። ግን ደግሞ ኃጢአትን ትቶ ወደ እግዚአብሔር እንዳይመጣ እንቅፋት የሚሆንበት በልቡ ያላለቀ የኃጢአት ደስታ ነበረው። የምን ደስታ አልኳችሁ? እና ጌታ ሆይ እኔ ወደ አንተ መምጣት ፈልጋለሁ፣ ንጹሕ ማታደርገኝ እስከ መቼ ነው? ንጹሕ አድርገኝ ቀድሰኝ ይልና ግን መልሶ ምን ያለንሳ አሁን ግን አይደለም ይላል። መቼ አይደለም? ለምንድን ነው? አሁን ና ወደ ንጽህና ብትለኝ በልብ ያላለቀ የኃጢአት ደስታ ስላለ እሺ አልልህም፣ አልመጣም ብትጠራኝም ይላል። እሺ አልልህም። እና መቀደስ ብዙዎቻችን በአፍ ሲሆን መቀደስ ትፈልጋላችሁ? አሁን እንፈልጋለን። ለምንድን ነው ማንቀደሰው ታዲያ? በልባችን ያልጨረስናቸው የምን ደስታዎች አሉ? የኃጢአት ደስታዎች አሉ። እነዛ ሰንኮፎች ናቸው። ወደ እግዚአብሔር እንዳንቀርብ አንቀው የሚይዙን የሚያሳምሙን ናቸው። ስለዚህ ቅድስናን እንድንመኘው አያደርገንም እንጂ ሁላችንም ለመቀደስ የወሰነ የቆረጠ የሚፈልግ ልብ ካለን መቀደስ ቀላል ነበር። በእውነቱ ወደ እግዚአብሔር መቅረብ ቀላል ነበር። ኃጢአት ነው እኮ ዋጋ የሚያስወጣው። ቅድስና እኮ ዋጋ ያስወጣም እንዴ! ሰው ከፍሎ እኮ ነው የሚሰክረው ነው አይደለም? ስትቆርቡ ግን ከፍላችሁ ነው? መልሱ እንጂ ዋጋ የሚያስወጣው ኃጢአት ነው። ቅድስና ምን አያስወጣም? ዋጋ እኮ አያስወጣም። የሆነ ቦታ ሄደህ ለመጨፈር ትከፍላለህ። ቤተክርስቲያን መጥተህ ለማስቀደስ ትከፍላለህ? አምጡ ብር ይባላል ብላ አታውቅም። ቤተክርስቲያን ለማስቀደስ ብር ክፈሉ ብላ አታውቅም። እና በጣም በቀላል ልናገኝ የምንችለው ነገር ነበር ቅድስናን። ግን ብዙዎቻችን ያልተቀደስ ነው ምን ስለማናረገው ነው? ከልብ ስለማንመኘው ነው። ስለዚህ ጸሎት ያስፈልጋል። ጌታ ሆይ ቅድስናን የሚመኝ ልብ ምን አድርገኝ? እንድፈልግ አድርገኝ። ቅድስና እንድፈልግ። ምክንያቱም ከፈለግን ማድረጋችን ስለማይቀር ማለት ከፈለግን ማድረጋችን ስለማይቀር። ስለዚህ ቅድስናን ፈልጉ ብሎ ቅዱስ ጳውሎስ የሚመክረን ለዚያ ነው። ከልብ መፈለግ ያስፈልጋል። ለማድረግ መነሻው ፍላጎትም ጭምር ስለሆነ ማለት። ለምንድን ነው የምፈልገው ካላችሁ ደግሞ ቀጥሎ ምን አለ? ያለ እርሱ ጌታን ሊያይ የሚችል የለምና። ካልተቀደስን ካልነጻን እግዚአብሔርን ማየት አንችልም። የተጠራችሁት ለማየት ነው። በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ስታነቡ አምላካችን ክርስቶስ ሐዋርያቱን የሰበሰበበት የጠራበት ቃል ምን መሰላችሁ? መታችሁ እዩ እያለን የጠራው መታችሁ እዩ። እናንተም የተጠራችሁት እንደዛ ነው። እኔም የተጠራሁት እንደዛ። ሁሉም ሰው የተጠራው መጥቶ ምን እንዲያደርግ ነው? እንዲያይ ነው። ምንድን ነው የሚያየው ነው? መታችሁ የምታዩት የቤተክርስቲያኑን ህንፃ አይደለም። መታችሁ የምታዩት መዘምራን ተሰልፎ ሲዘምሩ ምኑን ውበቱን እሱን አይደለም። እንድንመጣና እንድናይ የተጠራንበት ሌላ ነገር አለ። የምናየው ምን መሰላችሁ? ማየት ቅድስና፣ ማየት እግዚአብሔር ነው። አያችሁ። ስለዚህ መጥተናል፣ ተጠርተናል፣ ተሰብስበናል። አይታችኋል? እያያችሁ ነው። አይታችኋል? እስካሁን ድረስ አላየንም። እስካሁን ድረስ ማለት አልተቀደስንም ማለት አልተቀደስንም። እግዚአብሔርን ወደ ማየት ቸርነቱን፣ ፍቅሩን ወደ ማየት አልደረስንም እና ያለ ቅድስና ደግሞ ማንም ማየት አይቻልም። መልሷ
እግዚአብሔርን ማየት አይቻልም። በጣም ብዙ ሰው ተኝቶ የሆነ ህልም ሲያይ እግዚአብሔርን ያየ የሚመስለው ሰው አለ። ቅድስና ለዛ ነው በጣም አስቸጋሪ የሚያደርገው። ቅድስና በአንድ በኩል ስናስበው አስቸጋሪ የሚያደርገው ሰይጣን በጣም ብዙ ማታለያዎችን አንዳንድ ጊዜ በህሊናችን ውስጥ ያስገባብናል። አንዳንድ ሰው ቅድስና በቅጽበት ተጀምሮ በቅጽበት የሚደረስበት የሚመስለው ሰው አለ። የጠገበ በቃ ሁሉ ነገር ብሩህ የሆነለት የሚመስለው ሰው አለ። ይሄ ምን ማለት መሰላችሁ? መጀመሪያ ስንመጣ የሚሰማን ስሜት ነው። መጀመሪያ ላይ ስንመጣ ውስጣችን የሚፈጠረው ስሜት ነው። ቅዱስ ጎርጎርዮስ ዘኑሲስ የተባለ ቤተክርስቲያናችን አባት ይህንን ስሜት በሙሴ ህይወት መስሎ ያስተምረናል። ሙሴ ወደ እግዚአብሔር ሲጠራ መጀመሪያ የተጠራው እግዚአብሔር ለሙሴ ራሱን የገለጠለት በሐመልማልና በነበልባል ወይም በሚነድ እሳትና በምን በዕፀ ሳቤቅ በተባለች ቁጥቋጦ ነው። እና ያ እሳት በቁጥቋጦ ላይ ነው የሚነደው። ግን ቁጥቋጦ ምን አያደርግም ነበር? አይቃጠልም ነበር። እኔ አሁን እሱን አይደለም የፈለግኩት። ግን መጀመሪያ ሙሴ እግዚአብሔርን ያየው በእሳት አምሳል ነው። በምን አምሳል ነው? በብሩህ እሳት ነበር እግዚአብሔርን ያየው የነበረው። ከዚያ ቀጥሎ ሙሴ እግዚአብሔርን ያየው በብርሃንና በደመና አምድ ነው። በምንና በምን? ብርሃን አለ፣ ግን ደግሞ አብሮት ምን አለ? ደመና አለ። ደመና መልኩ ምንድን ነው? ነጭ ነው። ነጭ ነው። ደመና ጠቆር ይላል አይደል? የሚጠቁርበት ምክንያት ይላሉ አባቶቻችን ደመና የሚቋጠረው በነፋስ ስለሆነ ነው። እና እስመ ነፋስ ጸሊም በአራያሁ፣ ነፋስ ደግሞ በአራያው ጥቁር ነው ይላል። ስለዚህ ደመና የሚቋጠርበት ነፋስ ጥቁር ስለሆነ ደመና ጥቁር መስሎ ይታያል እንጂ ደመና ግን ምንድን ነው? ነጭ ነው። ዞሮ ዞሮ ከፍ ስትሉ ይህን ታዩታላችሁ በደንብ። ከላይ ግን ከታች ስናየው ግን ጥቁር ሆኖ አይታችሁ ታታቁ? ይጠቁራል። ስለዚህ በብርሃንና በደመና አምድ ማለት ብርሃኑ ተከፍሎ አግኝቶታል፣ ጠቆር ብሏል ማለት። ከዛ መጨረሻ ላይ ግን እግዚአብሔር ለሙሴ ራሱን የገለጠለት በነፋስ በጭጋግ በጨለማ ውስጥ ነው ራሱን የገለጠለት። በጨለማ ውስጥ ነው ሙሴ እግዚአብሔርን ያየው መጨረሻ ላይ። ይሄ ክርስቲያኖች የሚደርሱባቸው ደረጃዎች ናቸው ይላል። እና ገና ወደ ቤተክርስቲያን ወደ እግዚአብሔር የተጠራ ገና መማር የጀመረ ሰው ልክ መጀመሪያ ሙሴ እግዚአብሔርን በብሩህ እሳት አምሳል እንዳየው ገና መማር የጀመረ ሰው ሁሉ ነገር ብሩህ ይሆንለታል። እየሰማችሁ ነው? ሁሉን ነገር አውቆ የሚጨርሰው ይመስለዋል። የተማረው ኮርስ ያነበባቸው መጽሐፍቶች ሁሉ በቃ የእውቀት ጥግ ላይ ያደረሱት የሚመስለው ሰው አለ። አሁን ማንበብ የጀመረ ሰው በአንድ መጽሐፍ አይደል መከራም ያበላ ነው አይደለም? ማንበብ የጀመረ ሰው በቃ ሰው አንድ መጽሐፍ አንብቦ ግን የማያነብ ሰው እንዴት ነው ህይወቱን የሚመራው ምናምን ብሎ ይጨነቃል ለማያነብ ሰው ማለት። ይሄ ጀማሪ ጠባይ ነው። ከዚያ ግን ቀጠለና ሙሴ ሁለተኛ ላይ እግዚአብሔር ራሱን ያሳየው በደመናና በምን አምድ ነው? በብርሃን አምድ ነው ማለት ብርሃኑ ተከፍሎ አገኘው። ጨለም ያለ ክፍል ኖረው ማለት። ልክ እንደዚሁ ደግሞ አንድ ሰው ቤተክርስቲያን ከመጣ በኋላ ይሄን ስሜት ተቋቁሞ በቃ ሁሉን አውቄያለሁ ሁሉ ላይ ደርሻለሁ የሚለውን ስሜት ተቋቁሞ እያነበበ እየተማረ የሚቀጥል ከሆነ ደግሞ ብርሃኑ ተከፍሎ ያገኘዋል። ምን ማለት ነው? የማያውቀው ነገር እንዳለ መረዳት ይጀምራል። እንዴ እኔ ኮርስ ተምሬያለሁ ግን እኮ ይሄንን ምን አላረኩትም እስከ ዛሬ ድረስ አልሰማሁትም፣ ይሄን አላየሁትም እያለ የማያውቀው ነገር እንዳለ እንዲያውቅና እውቀቱን እንዲጠራጠር ያደርገዋል። ይሄ ሁለተኛው ደረጃ ነው። ሲቀጥል በዚያው ቀጥሎ ደግሞ ከተማረ መጨረሻ ላይ ሙሴ እግዚአብሔርን በጨለማ ውስጥ እንዳየው መጨረሻ ላይ እግዚአብሔር ካለው ቤተክርስቲያን ካላት የእውቀት ሀብት አንጻር እሱ የሚያውቀው እውቀት ምን እንደሆነ ኦልሞስት ምንም እንዳለማወቅ እንደሆነ እየተረዳ ይመጣል ማለት ነው። ያን ጊዜ ጠንክሮ በርትቶ ይማራል። በክርስትና ሕይወትም እንደዛ ነው። ብዙ ጊዜ ሰይጣን ስንጀምር በአንድ ጊዜ ከብቃት ላይ የደረስን ያስመስለናል። ለምሳሌ እናንተ የመጀመሪያውን የጾም ሳምንት አይደል እስከ ማታ እስከ 11 ሰዓት ምናምን ከጾማችሁ ቅዳሜ ላይ ክንፍ ያበቅልን ነው ይመስለናል። ነው አይደለም? መልሱ እንጂ። አዎ በቃ ጸሎት የጀመረ ሰው ለምሳሌ አዳሩን አርጋኖኑን፣ ውዳሴ ማርያሙን፣ መዝሙረ ዳዊቱን ጸልዮ ካደረ ጠዋት ላይ ጀርባው ይቆጠቁጠዋል አይደል? ክንፍ ያወጣ ይመስለዋል። ምክንያቱም ሰይጣን ቅድስና በቅጽበት በአንድ በሁለት ቀን ስራ የሚደረስበት መስሎ እንዲሰማን ስለሚያደርገን ነው። ገዳም ደርሰው የመጡ ሰዎች ለምንድን ነው ሰው ላይ የሚፈርዱት? ሰዎችን ለምንድን ነው የሚታዘቡት ካላችሁ አንድ ወር ገዳም ቆይቶ ከመጣ በኋላ ይህ ሰው ዓለሙ እንዳለ ኃጢአተኛ ነው የሚመስለው። ነው አይደለም? በቃ ዓለሙ ሁሉ በኃጢአት ውስጥ እየዋኘ እየተጨማለቀ እንደሆነና በቃ እሱ ብቻ የተለየ ሰው እንደሆነ በቃ ገዳም ቆይቶ ተቀድሶ ነጽቶ የመጣ ሌላ ሁሉ የረከሰ እንደሆነ እንዲያስብ ያደርገዋል። እና በፊቱ ላይ የብርሃን መልክ የተሳለውላ እስኪመስለው ድረስ ፊቴ ላይ ምን ይታያል የሚል ሰውም አለ። በእውነቱ
እና በመጽሐፍ ቅዱስ ላይ በዚህ በኦሪት ዘጸአት ላይ ስታነቡ ሙሴ 40 ቀን ከእግዚአብሔር ጋር ሲነጋገር ከቆየ በኋላ ከሲና ተራራ ሲወርድ የፊቱ ቁርበት ያበራ ነበር ይላል። የምኑ ቁርበት መልሷ? የፊቱ ቁርበት ያበራ ነበር ይላልና ሙሴ ግን ይላል የፊቱ ቁርበት እንደሚያበራ አላወቀም ነበር። የምኑ ቁርበት? አላወቀም ነበር እንደሚያበራ እና ህዝቡ ግን ሙሴን ሊገናኙት አልቻሉም፣ ፊቱ እያበራባቸው። ስለዚህ ሙሴ ሆይ ፊትህም ምን አድርግልን? ተሸፈንልን ብለው ጨርቅ ሰጡት። ፊቱን ተሸፈነ ሙሴ የፊቱ ቁርበት እንደሚያበራ አላወቀም ነበር ይላል መጽሐፍ ቅዱሱ። ምን ማለት ነው? ቅድስና ለራስ አይታወቅም። ብዙ ጊዜ የጀማሪ ክርስቲያኖች ጠባይ ወይም የቅድስና ህይወትን ለመለማመድ የሚሞክሩ ሰዎች ጠባያቸው ገና ከመጀመራቸው የበቁ ይመስላቸዋል፣ የጨረሱ ይመስላቸዋል። ፊታቸው ላይ እግዚአብሔር የክብር ብርሃኑን የሳለባቸው ይመስላቸዋል። ሰው ሁሉ ሲያቸው ፊታቸው ምን የሚያደርግ አበራውባችሁ እንዴ ልሸፈንላችሁ የሚሉ ሰዎች አሉ። ግን ሰው ነው እንጂ ተሸፈንልን ማለት ያለብህ ልሸፈንላችሁ ይባላል? አይ እንደዛ ከሆነ ጤነኛ አስተዳደግ አይደለም። ሰይጣን እየተተናኮለ እንደሆነ መርሳት የለብንምና ሲለቀን ነገሮች ሲቀሉልን አካሄዱ እንደዛ አይደለም። ሰይጣን ሊጥለን ስላሰበ ነው። ስለዚህ አንድ ክርስቲያን የቅድስና ህይወትን መጀመሪያ ያለበት በደረጃ ነው። ጸልዮ የማያውቅ ሰው ካለ መጀመሪያ አማትቦ ይተኛ። እየሰማችሁ ነው? አማትቦ በአቲው እያማተበ ይተኛ። ቀጥሎስ አባታችን ሆይን ይጸልይ። ቀጥሎስ የዘውትር ጸሎት አይደል? ቀጥሎስ ውዳሴ ማርያም፣ ቀጥሎ ዳዊት። እንደዛ እየተባለ በደረጃ ነው ቅድስና የሚታደገው። ለዚያ ነው አባቶቻችን የቅድስና ህይወትን ያዕቆብ ባየው መሰላል ይመስሉታል። በምን መሰላል? ያዕቆብ ባየው የብርሃን መሰላል ይመስሉታል። መሰላል ላይ እንዴት ነው የሚወጣው? ደረጃ በደረጃ አይደል? በአንድ ጊዜ ጫፉ ላይ ያለው እርከን ላይ ማሳረፍ ትችላለህ? እግርህን አይቻታ ሰንጥቀ ነው የምትሞተው። እንደዛ አላርጉት። ስለዚህ በደረጃ ነው የሚወጣው። የቅድስና ህይወትን በደረጃ ቀስ እየተባለ የሚታደግበት ነው እንጂ በአንድ ጊዜ በቅሎ ዛፍ ሆኖ ማደር አይቻልም። ቅድስና እንደዛ አይደለም። ስለዚህ ቀስ እያል እንድንለማመድ ያደርጉናል። አንዳንዴ ግን ሰይጣን እድገቱን ማጨናገፍ ሲፈልግ በጣም ያጦዘዋል። ስለዚህ ይተውሃል። ገና ስትጀምር ጸሎት ማድረግ ስትጀምር፣ መጾም ስትጀምር ይተውሃል። መጀመሪያ ላይ ቀላል መስሎ ያሳያል። ስለዚህ በአንዴ 12 ሰዓት ድረስ በቃ እኔ ፀሐይ ካየችኝ አልበላም፣ እየሰማችሁ በጨረቃ ነው የሚበላው ብሎ እስከ ማታ 1 ሰዓት ቆይቶ ገና እኮ ጀማሪ ይሄ እንደዚህ ነው ምጾሙ ብሎ የሚያስቸግር ሰው አለ። ንስሐ አባቱ አንዳንዱ አርጋኖንን መጨረስ አለብኝ መዝሙረ ዳዊትን 150ውን ካልጨረስኩ ብሎ ግብ የሚፈጥር ሰው አለ። ይተዋል ሰይጣን። ሚተውህ በኋላ እንዴት አድርጎ እንደሚጥል ስለሚያውቅ ነው። እና ምን ይላል አንድ ገጣሚ? እባክህ አምላኬ ጠላቴን አድርገው ወደ ላይ ከፍ ከፍ፣ ኧረ እንደው ከፍ ከፍ ይላል። እና ሰይጣን ስልቱ ከዚህ ጋር የሚያያዝ ነው። አንድ ሰው ለጠላቱ ከፍታ ከተመኘ ጥሩ ነው ጥሩ አይደለም? መልሱ እንጂ መልሱ። ጥሩ አይደለም? ይውረድ፣ መቀመቃት ይውረድ፣ ምን ይሁን? መልሱ እንጂ። ለጠላት ከፍታ መመኘት ጥሩ አይደለም? ጥሩ ነው። ለሚጠላን ሰው የእሱን እንደው ከፍታ አሳየኝ ብሎ መጸለይ ጥሩ ነው አይደለም? እና ይሄ ሰውዬ ጥሩ ይመስላል ጸሎቱ። እባክህ አምላኬ ጠላቴን አድርገው ወደ ላይ ከፍ ከፍ፣ ኧረ እንደው ከፍ ከፍ አለና በኋላ ሲወድቅ አጥንቱ እንዳይተርፋል። ስለዚህ ለካስ የተሰቀለው ምን እንዲያደርግ ነው? መውደቂያውን አስቦ ነው የሰቀለው ወደ ላይ ማለት። ሰይጣን ዝም ብሎ ወደ ላይ የሚሰቅለን በኋላ እኛን ለመጣን ትንሽ ነገር ማድረግ ነው የሚጠበቅብን። ነካ ሲያደርገን ከዛ እየተምዘገዘግን ወርደን እንዴት እንደምንወርቅ ሰይጣን ያውቃል። እና 1 ሰዓት ካልበላው ማታ እያለ ሲጋበዝ የነበረ ሰው ልክ ግን ሰይጣን ነካ ሲያደርገው በሮብ ጠዋት ቁርሱ ላይ ጉብ ብሎ ታገኙታላችሁ። ምን ነው ትላንትና 1 ሰዓት ስትላል ነበር እንዴ? ሰው አይደለው እንዴ ይላችኋል። የሰማችሁ። ስለዚህ ሁሉ ነገር በአቅም በደረጃ መሆን አለበት የለበትም? ሰይጣን በዚህ መንገድም ስለሚዋጋን በጣም ጥንቃቄ ያስፈልገዋል ነው። እና ቅዱስ ጳውሎስ የሚነግረን ይህንን ነው። ለቅድስና መፈለግ መሻት ያስፈልጋል። እግዚአብሔር የሚታየው በምን ስለሆነ መልሱ፣ በቅድስና ስለሆነ። ቅድስና ደግሞ በደረጃ የሚኖር ህይወት ነው። አንድ ሰው ወደ ቅድስና መቅረቡ የሚታወቀው በምን መሰላችሁ? ኃጢአቱን ማየት ሲጀምረው። ምኑ ማየት ሲጀምር? ብዙ ጊዜ እኛ ወደ ቅድስና የቀረብን የሚመስለን የራሳችን ጽድቅ ሲታየን ነው። ግን ጻድቅ የራሱ ጽድቅ ይታየዋል? መልሷ አይታየውም። እና በመጽሐፍ ቅዱስ ኢሳይያስ ያለው ልንገራችሁና እንጨርስ። ኢሳይያስ ምን አለ? እግዚአብሔርን ከፍ ባለ ዙፋን ላይ ያየሁት አለ። ማንን አየሁት? እግዚአብሔርን አየሁ። ስለዚህ እግዚአብሔርን ያየ ሰው ምንድነው የሚታየው? እግዚአብሔርን ለማየት ቅድስና ያስፈልጋል። እግዚአብሔርን ያየ ሰው ምንድነው የሚታየው? ከዛ ኢሳይያስ ቀጥሎም እንደሚል ታውቃላችሁ?
እኔ ከንፈሮቼ የተዳደፉብኝ ለምጻም ነኝ፣ ከንፈሬ ምንድነው? ለምጻም ነው፣ በደለኛ ነኝ ብሎ ተናገረ። ስለዚህ ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ካየው በኋላ የታየው ምኑ ነው? የራሱ የከንፈሩ ለምጻምነት ወይም ኃጢአተኝነቱ ነው የታየው። ስለዚህ እግዚአብሔርን የሚያይ ሰው ከምንም በላይ የሚታየው ኃጢአቱ ነው እንጂ የማን ኃጢአት አይደለም? የሕዝብ ኃጢአት አይደለም። እና ጻድቅ ሰው አንተ ኃጢአተኛ አይልም፣ እኔ ኃጢአተኛ ነው የሚለው። እየሰማችሁ ነው። ስለዚህ የራሳችሁ ኃጢአት ሲታያችሁ የበለጠ ወደ እግዚአብሔር እየቀረባችሁ እንደሆነ ማሰብ አለባችሁ። የሰውን ኃጢአት ውስጣችሁ መቁጠር ሲጀምር ደግሞ የበለጠ ከማን እየራቃችሁ? ከእግዚአብሔር እየራቃችሁ እንደሆናችሁ ማሰብ ይጠበቅባችኋልና እግዚአብሔርን ያየ ሰው የሚታየው የገዛ ኃጢአቱ ነው እንጂ የሰው ኃጢአት አይደለም። አንዲት መነኩሲት ህልም ታይ ነበር ይባላል እና የምታያቸው ህልሞች በጣም ያስደንቃሉ። እየሄደች ለንስሐ አባቷ ትናገራለች። አባቴ እኔ ዛሬ ፓትርያርክ ሆኜ ራሴን አየሁትና ዓለሙን ሁሉ ስባርካለች። እየሰማችሁ ምን ሳረግ? በቃ የዓለሙን ክርስቲያን ሁሉ ስባርክ አየዋለች እና ኧረ ተይ አሏት ንስሐ አባቷ። ሁለተኛ ጊዜ መጣችና አሁንም ደግሞ የዓለም ሁሉ ኃጢአት ተገለጠልኝ፣ ዓለም ሁሉ በድሎ ዓለም ሁሉ በኃጢአት ተጎሳቁሎ እየታየኝ ነው ብላ ነገረቻቸው። ግድ የለሽም አሁንም ገና ነሽ፣ ሂጂ ተለማመጂ፣ ጸልይ አሏት። መጨረሻ ላይ ግን መጣችና አባቴ ዛሬ ከዓለም ሁሉ ይልቅ የኔ ኃጢአት የከፋ እንደሆነ በደል የታየኝ ብላ ነገረቻቸውና እውነተኛ ቅድስና የዓለሙን ኃጢአት ማየት ሳይሆን የማንን በደል ማየት ነው። እና ወደ አረጋዊ መጥተው መጽሐፈ መነኮሳት ላይ ምን ይላል? ወደ አንድ አረጋዊ መጥተው ጠየቁት ወጣንያን መነኮሳት፣ አባታችን መላእክትን እናያለን ስለሚሉ ሰዎች ምን ትላለህ ሲሉት፣ መላእክትን ከማየት ይልቅ የገዛ የራስ ኃጢአትን ማየት ይበልጣል አላቸው። ምን ይበልጣል? የራሱን ኃጢአት የሚያይ ሰው መላእክትን ለማየት አይቸገርም። የራሱን ኃጢአት የማያይ ሰው ግን ማንን አያይም? መላእክትን አያይም ብሎ መልሷልና እግዚአብሔር አምላካችን በቤተክርስቲያናችን ካለው የቅድስና ጣዕም እንድንቀምስ ሁላችን ይርዳን። የሰማነውን በልቦናችን ያሳድርብን።